Hey guys, እንዴት ናችሁ? እንኳን ለውሸት ቀን በሰላም አደረሳችሁ ይባላል? I don't think so. ግን ኤፕሪል ዘፉል እያላችሁ ድሮ ቲኔጅ እያላችሁ ልጅ እያላችሁ ምናምን ተጃጅላችሁ ታውቃላችሁ? እኔ አውቃለሁ በደንብ እና አሁን ሳስበው ዋው የውሸት ቀን ሳይሆን የሆነ የጅሎች ቀን ነበር የምናስመስለው። ዛሬ ግን እስኪ የሆነ ውሸት ፈጥሬ ለጓደኞች ወይ ለፋሚሊ ኦር ደግሞ ላይክ የሆነ አይነት የውሸት ቪዲዮ ልስራ ብዬ ባስብ ምንም ሊመጣልኝ አልቻለም። በቃ ምንም ክሪኤቲቭ የሚባል ነገር ውስጤ የለም። በቃ አልቋል። የገባኝ ነገር እሱ ነው። ግን እስኪ በዚህ በውሸት ቀን ስለ ውሸታሞች እናወራ። ለምሳሌ አሁን እኔ በጣም አሁን ያሰለችኝ ውሸታሞች እነማን መሰሏችሁ? እዚህ ፎሎ የሚያደራርጉ ምናምን ያው ጥሩ ፎሎወርስ ያላቸው ሰዎች ቤት እኔ እገባለሁ ላይክ ፎሎ ለማድረግ ፎሎ እንዲያደርጉኝ ማለት ነው። ከዛ ብዙዎቹ ምን ያደርጋሉ? ፎሎ ያደርጓችሁና እናንተም ፎሎ ባክ አደረጋችኋቸው በኋላ ቀስ እያሉ አንፎሎ ያደርጓቸዋል። በቃ እነዚህ ኤፕሪል ዘፉልን ዴይ ቱ ዴይ ነው የሚኖሩት ማለት ነው። ሲጀመር እኔ ስራውን ወድጀው ምናምን ፎሎ ያደረኩት ሰው አንድ ነገር ነው። ግን ፎሎ ለመደራረግ ተብሎ እዛ ፎሎ የሚያደራርግ ሰው ጋር ሄጄ እዛ ቤት ላይ ብገብቼ ያው ስንት ሰዓት እንደሚፈጅ ታውቃላችሁ? ቁጭ ብላችሁ 3 ሰዓት 4 ሰዓት ፎሎ ትደራረጉና ከዛ ቀስ እያሉ አንፎሎ እያያችኋቸው ማለት ነው። you guys if you unfollow me እኔም እንደዛው ማድረግ አይቀርም. just don't waste your time and don't waste my time እሺ